ይሰግዳሉ፣ ይጾማሉ፣ ሰዎችም እነሱን ሷሊህ አድርገው ይገምቷቸዋል። ነገር ግን የቂያም ቀን በእነሱ ላይ የሚፈረደው ፍርድ ሁሉም ሰው ከጠበቀው ውጭ ይሆናል፣ ወደ ጀሃነም ይወሰዳሉ በእነዚህ 4 ስራዎቻቸው ምክንያት ወልዒያዙ ቢላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ዛሬ እጅግ ከባድ በሆነ ቪዲዮ ተገናኝተናል። ነገር ግን ፈርተን ልንሸሸው ሳይሆን አውቀን ልንጠነቀቀው ይገባናልና እነዚህን በሰሂህ ሐዲሶች ላይ የተጠቀሱ አንድን ሰው ሙስሊም ከመሆኑም ጋር ወደ ጀሃነም የሚወስዱት 4 አደገኛ ተግባራትን እንመለከታለን ኢንሻአላህ። ከነዚህ 4 ነገሮች አንዱ ራሱ ካለብን ከባድ ስጋት ውስጥ ልንሆን እንችላለንና ቪዲዮውን እስከ መጨረሻው ድረስ በመመልከት ሁላችንም ራሳችንን መፈተሽ ይኖርብናል። በቀጥታ ወደ ቪዲዮ ከመግባታችን በፊት ግን አደራ የምላችሁ ነገር ራሳችሁን ከነዚህ 4 ነገሮች የጸዳ ሆኖ ካገኛችሁት አላህን እንድታመሰግኑና ከነዚህ 4 ነገሮች አንዱን ወይንም ከዛ በላይ ራሳችን ላይ ካገኘን ደግሞ ጌታችን ሱብሃነሁ ወተዓላ አንድ ሰው ሞት ሳይመጣበት በፊት ወደሱ ከተመለሰ የትኛውንም ወንጀል እንደሚመራ አውቀን ተስፋ ቆርጦ ከመሸበር ይልቅ በተውበት ወደሱ መመለስ እንደምንችል እንድንረዳ ነው። እንጀምር ቢስሚላህ። አንደኛና የመጀመሪያው ሪያ ወይንም ከአላህ ውጪ ላለ አካል በይልኝ ስሜት መስራት ነው። በእስላም ውስጥ እጅግ በጣም አስፈሪ ከሆኑ ሐዲሶች አንዱ አቡ ሁረይራ ረዲየላሁ ዐንሁ የዘገበው ሐዲስ ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ከአላህ ፍጥረታት በመጀመሪያ የጀሃነም እሳት የሚቀጣጠልባቸው 3 ሰዎች ናቸው። ዓሊም የሆነ ወይንም ቁርአንን የቀራ ሰው፣ በጂሃድ ላይ የታገለ ሰውና ሀብታም የሆነ ሰው ናቸው። አላሁ ሱብሃነሁ ወተዓላ ቃሪ ወይንም ዓሊም የነበረውን ሰው ይጠራውና ቁርአንን አስተማርኩ፣ በሌላ ዘገባ እውቀትን አስተማርኩ፣ አንተ ምን ሰራህበት ይለዋል። እሱም ቁርአንን ላንተ ስል ተማርኩት፣ ላንተ ስለማስተማርኩት፣ በሌላ ዘገባ በቀንም በሌሊትም ቀራሁት ይለዋል። በዚህ ጊዜ አላሁ ሱብሃነሁ ወተዓላ ይህንን ሰው ዋሸህ ይለዋል። መላእክትም ዋሸህ ይሉታል። ከዛም አላሁ ሱብሃነሁ ወተዓላ ይህንን ሁሉ ያደረከው ለኔ ብለህ ሳይሆን በዱንያ ላይ ቃሪ እንድትባል ነበር፣ በእርግጥም ተብሎልሃል ይለውና ወደ እሳት ውሰዱት ይባላል። ከዚያም ሙጃሂዱ ሰው ይቀርባል። አላሁ ሱብሃነሁ ወተዓላ የዋለለትን ጸጋ ያስታውሰዋል። የአካል ብቃትንና የልብን ጥንካሬ እንደሰጠው ያስታውሰውና በዚህ ኒዕማ ምን ሰራህበት ይለዋል። እሱም ጌታዬ ሆይ በአንተ መንገድ ተጋደልኩበት እስክገደል ድረስ ይለዋል። አላህም ሱብሃነሁ ወተዓላ ይህንን ሰው ዋሸህ ይለዋል። መላእክትም ዋሸህ ይሉታል። ከዚያም አላሁ ሱብሃነሁ ወተዓላ ይህንን ያደረከው ደፋር ጀግና እንድትባል ነበር፣ በእርግጥም ተብለሃል ይለውና ወደ እሳት ውሰዱት ይላል። ከዚያም ብዙ ሀብት ያለውንና ይለግስ የነበረው ሰው ይቀርባል። ከዚያም አላሁ ሱብሃነሁ ወተዓላ የዋለለትን ጸጋ ያስታውሰውና ምን ሰራህበት ይለዋል። እሱም ጌታዬ ሆይ የመልካም ነገርን በር አንዱንም አልተውኩም የሰራሁበት ቢሆን እንጂ በዛ ሀብት ዝምድናንም ቀጠልኩበት ይለዋል። ያኔ አላሁ ሱብሃነሁ ወተዓላ ዋሸህ ይለዋል። መላእክትም ዋሸህ ይሉታል። ከዚያም አላሁ ሱብሃነሁ ወተዓላ ይህንን ያደረከው ቸር እንድትባል ነበር፣ በእርግጥም ተብሎልሃል ይለውና ወደ እሳት ውሰዱት ይላል። እነዚህ 3 ሰዎች መጀመሪያ ጀሃነም የምትቀጣጠልባቸው ሰዎች ናቸው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ ይህንን ሐዲስ ሲናገር ከለቅሶው ብዛት መናገር እያቃተው 3 ጊዜ እያቋረጠ እየቀጠለ ነበር ያወራው። ይህ ሐዲስ እስላም ውስጥ ካሉ እጅግ በጣም አስፈሪና አስደንጋጭ ሐዲሶች አንዱ ነው። ከሐዲሱ ውስጥ በጣም የሚያስፈራው ነገር በእርግጥም ተብሎልሃል የሚለው የአላሁ ሱብሃነሁ ወተዓላ ንግግር አንዱ ነው። አላሁ ሱብሃነሁ ወተዓላ ያንን ሰው በእርግጥም ተብሎልሃል አለው ማለት ያ ሰው በሷሊህነቱና በመልካምነቱ እጅግ በጣም ከሚከበሩና ከሚወደሱ ትላልቅ ሰዎች ውስጥ አንዱ ነው ማለት ነው። ነዑዙ ቢላህ። ነገር ግን በቂያም ቀን በዛ የተደባበቁ መጋረጃዎች ሁሉ በሚገላለጡበትና ፍጹም እውነተኛ ፍርድን ሁሉን አዋቂ በሆነው አምላክ በሚፈረድበት ወቅት ሰው ሁሉ ፈጽሞ ያልጠበቀውን ይመለከታል። ያኔ በሰዎች ላይ የገዛ አካላቶቻቸው ሳይቀር እውነትን ይመሰክራሉ። እናም ለአላህ ብቻ የሚገባውን ስራ ለሰዎች ብሎ በይልኝ የሰራ ሰው ንያውን ለአላህ ብቻ ያላጠራ ሰው እጣ ፈንታዊ ይሆናል። ሁለተኛው ሙፍሊስ ወይንም የከሰረ ሰው ነው። አቡ ሁረይራ ረዲየላሁ ዐንሁ በዘገበው ሐዲስ ላይ አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጠው ባሉበት ሰሃቦችን አንድን ጥያቄ ጠየቋቸው። አተድሩነ መኒል ሙፍሊስ፣ የከሰረ ሰው ማለት ማን እንደሆነ ታውቃላችሁ አሏቸው። ሰሃቦችም አልሙፍሊሱ ፊና መን ላ ዲርሃመ ለሁ ወላ መታዕ፣ በእኛ ውስጥ የከሰረ ሰው ማለት ገንዘብና መጠቃቀሚያ ንብረት የሌለው ነው በማለት መለሱ። ያኔ ረሱላችንም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነል ሙፍሊሰ ሚን ኡመቲ፣ ከኔ ህዝቦች የከሰረ ሰው ማለት ያእቲ የውመል ቂያመቲ ቢሶላቲን ወሲያሚን ወዘካህ፣
የቂያም ቀን ሰላቱን ጾሙንና ዘካውን ይዞ ይመጣል። ወያእቲ ቀድ ሸተመ ሃዛ ወቀደፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወضረበ ሃዛ። ነገር ግን የቂያም ቀን ሲመጣ አንዱን ሰድቧል፣ አንዱን ስሙን አጥፍቷል፣ የአንዱን ሀብት በልቷል፣ የአንዱን ደም አፍስሷል፣ አንዱን ደግሞ መጥቷል። ፈዩጣ ሃዛ ሚን ሐሰናቲሂ ወሃዛ ሚን ሐሰናቲሂ። ስለዚህም ለእያንዳንዳቸው ከሱ መልካም ስራ እየተነሳ ለነሱ ካሳ ይሰጣቸዋል። ፈኢን ፈኒየት ሐሰናቱሁ ቀብለ አን የቅዲየ ማ ዐለይህ ኡኺዘ ሚን ኸጣያሁም ፈጡሪሀት ዐለይህ። እሱ ያለበትን ዕዳ ከፍሎ ሳይጨርስ መልካም ስራው ካለቀ ከነሱ ወንጀል እየተወሰደ በእርሱ ላይ ይጫንበታል። ثم طرح في النار ከዚያም ወደ እሳት ይጣላል በማለት ይናገራሉ። ነዑዙ ቢላህ። ይህ ሐዲስ እየነገረን ያለው አንድ ሰው ሰዎችን እየበደለና ያለ አግባብ እየጎዳቸው የሚሰራው መልካም ስራ ምንም ሊጠቅመውም ሆነ ሊያድነው እንደማይችል ነው። ስለሆነም ሆነ ብለንም ሆነ ለቀልድ ብለን በሰዎች ሐቅ ላይ ድንበርን ከማለፍ ልንጠነቀቅ ይገባል። ሶስተኛው ኩራት ያለበት ሰው። አብደላህ ኢብኑ መስዑድ ባስተላለፈው ሰሂህ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የድኹሉል ጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚን ኪብር። በልቡ ውስጥ የብናኝ ያህል እንኳ ኩራት ያለበት ሰው ጀነት አይገባም። በዚህ ጊዜ ቃለ ረጁሉን ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰን ወነእሉሁ ሐሰን። ይህኔ የነበረ አንድ ሰውዬ አንድ ሰው ልብሱም ጫማውም ጥሩ እንዲሆንለት ይወዳል፣ ማለትም የተሻለን ነገር ለብሶ ሰዎችን መገናኘትን ይፈልጋል። ይህ ኩራት ነው ወይ በማለት ረሱላችንን ሰለላሁ ዐለይሂ ወሰለም ጠየቀ። ረሱላችንም ለዚህ ሰው ሲመልሱለት ኢነላህ ጀሚሉን ዩሒቡል ጀማል፣ አላሁ ሱብሓነሁ ወተዓላ ውብ ነው ውበትንም ይወዳል ካሉት በኋላ ኩራት ማለት ሐቅን አለመቀበልና ሰዎችን መናቅ ነው አሉት። በዚህ ሐዲስ ላይ በግልጽ እንደተቀመጠው አንድ ሰው ሌሎች ፊት ጥሩ ሆኖ መታየትን መውደዱና የተሻለ አለባበስን መጠቀሙ ኩራተኛ ያስብለውም። ነገር ግን ኩራቱ ሐቅን ከመቀበል ካገደው እንዲሁም ሰዎችን እንዲንቅና ሳንሶ እንዲመለከት ካደረገው ይህ ሰው እጅግ በጣም ከባድ አደጋ ውስጥ ነው ያለው። ይህ ነገር ቀላል መስሎ ሊታየን ይችላል። ነገር ግን ኢብሊስን እንኳ ከጀነት ያባረረውና ከአላህ እዝነት እስከ መጨረሻው ድረስ ያገደው ነገር ይህ ጉዳይ ነበር። እሱ ከኩራቱና ከትዕቢቱ የተነሳ የአላህን ትዕዛዝ በመጣስ ለአደም አልሰግድም እኔ ከሱ የተሻልኩ ነኝ በማለቱ ነበር የአላህን ቁጣ የተከናነበው። እኛም ታዲያ ምንም ያህል ዒባዳዎችን የምናበዛ እንኳ ብንሆን ሌሎችን አሳንሰን የምንመለከትና እኔ የተሻልኩ ነኝ ብለን የምናስብ ከሆነ እንዲሁም ሐቅን ከሌሎች በሚመጣልን ጊዜ ሐቅ መሆኑን እያወቅን እንኳ ኩራታችን ከመቀበል ካገደን ሐዲሱ በቀጥታ እያወራ ያለው እኛን ነው። ይህ ስሜት የብናኝ ያህል እንኳ ልባችን ውስጥ ካለ ጀነትን እንደማናገኝ ረሱላችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ ይጠብቀን። አራተኛው የድብቅ ወንጀሎች። ሰውባን ረዲየላሁ ዐንሁ ባስተላለፈው ሰሂህ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከኔ ኡማ የሆኑ ህዝቦችን አውቃለሁ። የቂያም ቀን እንደ ቲሃማ ነጭ ተራሮች የመሰሉ መልካም ስራዎችን ይዘው ይመጣሉ። ነገር ግን አላሁ ዐዘ ወጀል ያንን ስራ የተበተነ ትቢያ ያደርግባቸዋል አሉ። በዚህ ጊዜ ሰውባን ረዲየላሁ ዐንሁ የአላህ መልእክተኛ ሆይ እኛ ሳናውቅ ከነሱ እንዳንሆን ሁኔታቸውን ግለጹልን አላቸው። ረሱላችንም ሰለላሁ ዐለይሂ ወሰለም በእርግጥም እነሱ ወንድሞቻችሁ ናቸው፣ ከእናንተም ናቸው፣ እንደናንተው በሌሊት ይሰግዳሉ። ነገር ግን አላህ የከለከለውን ሐራም ነገሮች ለብቻቸው ሆነው በሚያገኟቸው ጊዜ ይጥሷቸዋል በማለት መለሱለት። እነዚህ ሰዎች ከሰው ፊት ሲሆን ዒባዳን የሚያበዙና ሐራምን የሚርቁ ናቸው። ነገር ግን ሰዎች በሌሉበት ለብቻቸው በሚሆኑ ጊዜ የአላህን ሱብሓነሁ ወተዓላን ድንበር የሚጥሱና ሐራምን ሁላ የሚዳፈሩ ናቸው። አላሁ ሱብሓነሁ ወተዓላ የዚህን አይነት ተግባር እጅጉን ይጠላል። ስለሆነም በቂያማ ቀን የሰሩትን ተራራ የሚያክል ዒባዳ ሁሉ አይኖቻቸው እያዩ ትቢያ አቧራ ያደርገዋል፣ ኪሳራንም ያከናንባቸዋል። ወልዒያዙ ቢላህ። በመጨረሻም ቤተሰቦች፣ እነዚህ ሰዎች ሙስሊም ከመሆናቸው ጋር ነገር ግን ጀነትን የከለከሏቸው አብዛኞቹ ተግባራት የቀልብ ስራ መሆናቸውን ልብ እንበል። ዒባዳን ማብዛት እጅግ በጣም ትልቅና ወሳኝ ነገር ቢሆንም ነገር ግን ቀልባችን ካልጸዳና እሱን ሙሉ በሙሉ ለአላህ ማስገዛት ካልቻለን ግን ዒባዳዎቻችንን ዋጋ ቢስ ያደርጋቸዋል። ስለሆነም ልባችንን ከሪያ ወይንም ከይውልኝ እንዲሁም ከኩራትና ሰዎች ዘንድ ውዳሴን እየፈለጉ አላህን ሱብሓነሁ ወተዓላን ከመዘንጋት ልንጠብቃትና ሰዎችን ከመበደልም ሆነ ሐቃቸውን ያለ አግባብ ከማጉደል ልንጠበቅም ግድ ይለናል።
ሁልጊዜም አላህን ሱብሓነሁ ወተዓላ ኻቲማችንን እንዲያሳምርልንና ሂሳባችንንም እንዲያገራልን ልንማጸነውም ይገባል። ቪዲዮን ከመዝጋቴ በፊት ግን በድጋሚ የማስታውሳችሁ ነገር ራሱን በእነዚህ 4 ነገሮች አሊያም በከፊል ውስጥ ያገኘ ሰው በፍጹም ተስፋ ሊቆርጥ አይገባውም። የጠፋባትን ልጇን አግኝታ ከምትፈነድቅ እናት በላይ በባሮቹ ተውበት ወደሚደሰተው ፍጹም ቸር ጌታችን በመመለስና ከነዚህ ተግባራት ራሳችንን በማቀብ በድጋሚ መጽዳትና በአላህ ረህመት ጀነትን መከጀል ይገባል። اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።